ብዙ ሰው አዲስ አበባ እየተለወጠች ነው እየተለማች ነው ዳንኪራው ጭፈራው ሌላ ነገር ነው አዲስ አበባ አድጋለች ነው የሚለው ጥሩ ህንጻ መገንባቱም ይጠላ ሰው የለም ከደረጃ በታች የሆነ ህንጻ መተካቱም ይጠላ ሰው የለም ነገር ግን አሁን ከተገነቡት ህንጻዎች ውስጥ 1/3 እንኳን ፋብሪካ ቢሆኑ ኖሮ በአገሪቱ በአጠቃላይ እድገት ላይ ሊኖር ይችል የነበረው ተጽዕኖ በፍጹም መገመት አያዳግትም ወደ ማኒፋክቸሪንግ የሚገባው ህንድና ቻይናና ቱርክ በትውስጥ ካፒታል ለዘላለሙ ማደግ አንችልም ማሟያ ነው የሚሆነው የውጭ ካፒታል የራሳችንን ጥረት ከተካ አገር አይኖርንም ማሟያ ከሆነ ይደግፋል ቀዳዳውን መሸፈን ይችላል ነገር ግን ምሰሶ የራሳችን መሆን አለበት በራሳችን ምሰሶ ያልቆመ ኢኮኖሚ ከጥቂት ጊዜ በኋላ አገር የሌለን ባይተዋሮች ነው የምንሆነው ስለዚህ የኛ ባለሀብት ማኒፋክቸሪንግ ላይ እየገባለው በጥጦ ነው እየተንጠባጠበ ወደ ካፒታል ወደ ማኒፋክቸሪንግ እየገባለው በህንጻ ግንባታ ግን እንደ አንድ ነገር ነው በሰርቪስ ግን እንደ አንድ ነገር ነው ይሄ ለምን ሆነ ቢባል መሬት በተለያየ የማጭበርበርና የሙስና ተግባር ይሄ ነጋዴውን ብቻ አይደለም የሚመለከተው የኛን መዋቅርም ይመለከታል ሙሰኛ ገንዘብ የሚሰጥ ጉቦ የሚሰጥ ሰው ካለ ጉቦ የሚቀበል ሰው አለ በዚህ መልኩ መሬት በመያዝ ምንም ጥረት ሳይደረግ ቁጭ ብሎ ትልቅ ባለሀብት መሆን ይቻላል ህንጻ ከተገነባ በኋላ የቤት ኪራይ መክፈል የሚባል ነገር የለም የቤት ኪራይ ግብር መቆጣጠር አይቻልም ፈረንጅ የሚከራየው ቤት ከሆነ ኪራይ የሚከፈለው ውጭ ነው ፈረንጅ ስለ የግለሰብ ፈረንጅ ብቻ አይደለም ኤምባሲዎች ኪራይ የሚከፍሉት ውጭ ነው እስከ $2 ቢሊዮን አለ የኢትዮጵያውያን ገንዘብ ውጭ ሀገር የተቀመጠ በዚህ መልኩ የሸሸ